የክርስቶስ ፍቅር መለኪያው ምን ያህል ነው? ልጆች ሆነን ትዝ ይላችሁ ከሆነ ምናልባት እኔ ብቻ ይሆናል የገጠመኝ አላቅም። ወላጆቻችን ወይ ታላቆቻችን ትወደኛለህ ትወጂኛለሽ ይሉና አዎ ስንላቸው ምን ያህል ይሉናል። ይህን ጊዜ እጃችን እንደዚህ ዘርግተን ይህን ያህል ብለን የምናሳየው ነገር አለ። ቅዱስ ጳውሎስ የክርስቶስን ፍቅር በዚህ መልኩ ለመለካት የሞከረበት አንድ ቦታ ያለ ይመስለኛል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 18 ላይ ከቅዱሳን ሁሉ ጋር ይልና ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ቅዱስ ጳውሎስ የክርስቶስ ፍቅር አንደኛ ከመታወቅ የሚያልፍ ነው አለ። ከአይምሮ በላይ ነው፣ ለማሰብ ራሱ የሚከብድ ነው የክርስቶስ ፍቅር አለ። ሁለተኛው ግን ከፍታውና ስፋቱና ርዝመቱ ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ስፋቱ ምን ያህል ነው? ርዝመቱስ ምን ያህል ነው? ከፍታው ምን ያህል ነው? ጥልቀቱስ ምን ያህል ነው? ፍቅርስ ይህን ያህል ምን ያህል ረጅም ነው ተብሎ ሊለካ ይችላል? ፍቅር ከፍታው ምን ያህል ነው? ጥልቀቱ ምን ያህል ነው? ምን አይነት አገላለጽ ነው ቅዱስ ጳውሎስ የተጠቀመው? በእርግጥም የክርስቶስን ፍቅር ለመግለጽ በጣም ጥሩ ቃላት ናቸው እነዚህ ቃላት። የክርስቶስ ፍቅር ስፋቱ ምን ያህል ነው ካላችሁ መስቀል ላይ እጁን ዘርግቶ ተመልከቱት። ዓለምን በሙሉ ለማቀፍ እጁን የዘረጋ ይመስላል። የክርስቶስ ፍቅር ስፋቱ የዓለምን ሁሉ ሕዝብ የማቀፍ ያህል በተዘረጋ እጅ ነው። የፍቅሩ ስፋት ያን ያህል ነው። ርዝመቱስ ካላችሁ ለዘላለም ነዋ፣ ዘላለማዊ ነው። ከዓለም አስቀድሞም ዓለም ከተፈጠረ ወዲህም ዓለም ካለፈ በኋላም የሚቀጥል ዘላለማዊ ፍቅር ነው። ታውቃላችሁ ፍቅር ቆይቶ ቆይቶ ያልቃል። የክርስቶስ ፍቅር ግን ርዝመት አለው። ገና ከዚህም በኋላ ይወደናል። ያለምንም ምክንያት ነው የወደደን። ዓለሙን እንዲሁ ወዷል ነው የሚለው አይደለ? እግዚአብሔር አንድያ ልጁን እስኪሰጥ። ልብ አድርጎ እኛ እንዲሁ የምንጠላቸው ሰዎች አሉ እኮ ያለ ምክንያት፣ ኮንዲሽናል ባልሆነ ምክንያት ባልሆነ ሪዝን የምንጠላቸው ሰዎች አሉ። እግዚአብሔር ግን እንዲሁን የወደደን እስከ መቼ? ርዝመት ያለው ነው። የክርስቶስ ፍቅር ርዝመቱ ያን ያህል ነው። ቀጥሎ ምን አለ? ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ከፍታ አለው። ምንድን ነው ከፍታው? የሰውን ልጅ በእግዚአብሔር ዙፋን እስከ ማስቀመጥ ነዋ። እስከ እግዚአብሔር ቀኝ እስከ መሆን ድረስ ነው። የሰውን ስጋ፣ የሰውን አካል፣ የሰውን ባህሪ ያከበረበት ከፍታ እስከ እግዚአብሔር ዙፋን እስከ ማስቀመጥ ነው። ጥልቀቱስ ምን ያህል ነው ካላችሁ እስከ ሲኦል ድረስ ወርዶ ነፍሳትን እስከ ማውጣት ድረስ ነው። ስለዚህ ጥልቀት አለው፣ ስፋት አለው፣ ከፍታ አለው፣ ርዝመት አለው። ይህንን አለካክ ስታዩት ምን ይሰራል? መስቀል ነው የሚሰራው። ከፍታ አለው፣ ጥልቀት አለው፣ ስፋት አለው። በዚህ የምናየው መስቀሉን ነው። ስለዚህ የመስቀሉን ምልክት እንደ ቀስት ቁጠሩት። የክርስቶስን ከፍ ያለ እስከ ሰማይ ዙፋን ድረስ ሰውን ማስቀመጥ ፍቅር አሳይቶናል። እስከ ማስቀመጥ እስከ ሲኦል ወርዶ ነፃ እስከ ማውጣት አሳይቶናል። በተዘረጋ እጆች ደግሞ ለሁሉ ሰፊ የሆነ ፍቅር አሳይቶናል እና ቅዱስ ጳውሎስ በመስቀል ቅርጽ ሊታይ የሚችል ቃል ነው የተናገረው። ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ በአብ ፊት እንበረከካለሁ ብሏል። ቅዱስ ጳውሎስ ስለኛ በእግዚአብሔር ፊት እየጸለየ ነው፣ ይህ ፍቅር እንዲገባን ማለት ነው። እግዚአብሔር ፍቅሩን በልባችን ይሳልብን።